ይህ ህፃን ልጅ ልክ እንደተወለደ ዶክተሮቹ የስፊት ካዩ በኋላ ይሞታልና ወላጆችን በጣም ይደነግጣሉ። ከዛ ወላጆቹ የስፊት በጎዝ ያስራሉ፣ አይን ላይ መነጽር ያደርጋሉ፣ ጭንቅላት ላይ ባርኔጣ በማድረግ ልጁን ያሳድጉታል። ከዛ ካደገ በኋላ ልጁ በፊት ይደብረውና ሳይካትሪስት ለማማከር ይላል። ከዛ ሳይካትሪስት ፊቱን እንዲገልጥ ይጠይቀዋል። ከዛ ከገለጠ በኋላ ያን ሳይካትሪስትም ይሞታልና የሱ ጓደኛ ሴት ላስታውቀው ብሎ ሴት ያስታውቀዋል። ከዛ ራት እየበሉ እያለ የሱ ኤክስ ሲመጣና ፊቱን እንዲገልጥ ያሳየዋል። ግን እሱ ፈቃደኛ አልነበረም። ከዛ በኋላ እሱ ተነስቶ ልጁ ይደበድበዋልና ከደበደበው በኋላ አንተ ፈሪና አትደባደብም ብላ እሷም ጥለዋት ትሄዳለች። ከዛ ልጁ በጣም ያዝናል በፊትና ራሱ ለማጥፋት ወደ ወንዝ ዳር ይሄዳል። ከዛ ራሱ ለማጥፋት እየመከረ እያለ የሆነ ሴት ትመጣና ትተዋወቃለች። ከዛ እሱም ራሱ ሳያጠፋ ይቀራል። ከዛ እሷም የልብ በሽታ ነበረበትና ቤስት ጓደኛ ይሆናሉና አንድ ቀን እየጨፈሩ እያለ የሆነ ልጅ ይመጣና የፊቱ ማስክ ያነሳዋል። ከዛ እሷ የሱ አይን ካየች በኋላ ራሷን ስታ ትወድቃለች እና ወደ ሆስፒታል ትወሰዳለች በአምቡላንስ። ልጁም በፖሊስ ተይዞ እስር ቤት ውስጥ ይገባል። ታዲያ ከትንሽ የእስር ቤት ቆይታ በኋላ ልጁ ከተፈታ በኋላ እሷ በጽኑ ታማ ሆስፒታል ውስጥ ያገኛታል እና እሷ የመጨረሻ የምትፈልገው የሱ ፊት ማየት እንደሆነ ትጠይቀዋለች እና እሱም የሱ ሀሳብ ተቀብሎ የፊትን መግለጥ ይጀምራል እና መጨረሻ ላይ ፊትን ገልጦ ያሳያታል። ከዛ እሷን ፊት ካየች በኋላ ትሞታለች።